የአፋን ኦሮሞ ቋንቋ በአሜሪካን ሀገር በሚገኘው ስታንፎርድ ዩኒቨርሲቲ መሰጠት መጀመሩ ተገለጸ። አፋን ኦሮሞ በዩኒቨርሲቲው ከሚሰጡ የአፍሪካና የመካከለኛ ምስራቅ ቋንቋዎች አንዱ ነው ሲል ዩኒቨርሲቲው ገልጿል። ዩኒቨርሲቲው አፋን ኦሮሞን የማስተማር ውሳኔ ያሳለፈው ሳሮን ሳሙኤልና ኤባ ኤቢሳ የተባሉ ተማሪዎች ለዩኒቨርሲቲው ያስገቡትን ማመልከቻ በመቀበል መሆኑ ተጠቅሷል። ጫልቱ ተፈው ዝርዝር ዘገባ አላት። በኢትዮጵያ በተናጋሪ ብዛት አንደኛ ደረጃ ላይ የሚገኘው እንዲሁም በጎረቤት ሀገራት በስፋት የሚነገረው አፋን ኦሮሞ ኢትዮጵያን ሲመሩ በነበሩ ስርዓቶች ከባድ ጭቆና ደርሶበታል። የኦሮሞን ሕዝብና ባህል ለማንበርከክ አፋን ኦሮሞ እንዳይነገር፣ በአፋን ኦሮሞ ትምህርት እንዳይሰጥ፣ በአስተዳደር ውስጥም ቢሆን በቋንቋው አገልግሎት እንዳይሰጥ አግደው ለዘመናት ዘልቀዋል። ጭቆናውን ተቋቁሞ ሕዝቡ ባደረገው መራር ትግል ባለፉት 30 ዓመታት አፋን ኦሮሞ የኦሮሚያ ክልል የስራ ቋንቋ ሆኖ ለማገልገል ችሏል። ይሁንና በተናጋሪ ብዛት በኢትዮጵያ በአንደኛ ደረጃ ላይ የሚገኘው አፋን ኦሮሞ ዛሬም ኢትዮጵያ ውስጥ የሚገባውን ሳያገኝ የህዝብ ጥያቄ ሆኖ ቀጥሏል። አፋን ኦሮሞ የፌዴራል መንግስቱ የስራ ቋንቋ መሆን ሲገባው አፋጣኝ ምላሽ ባለመሰጠቱ ዛሬም የህዝቡ ጥያቄ ሆኖ ቀጥሏል። የኦሮሚያ እምብርትና የክልሉ መቀመጫ በሆነችው ፊንፊኔም ዛሬም ድረስ አፋን ኦሮሞ ከመንግስታዊ መዋቅር ወደ ጎን ተገፍቶ ይገኛል። ይባስ ብሎ በፊንፊኔ ከተማ ትምህርት ቤቶች የአፋን ኦሮሞ ትምህርትን ለምን ይሰጣል? ተማሪዎች በአፋን ኦሮሞ መማር የለባቸውም የሚሉ የአማራ አክራሪ ቡድኖች በየቀኑ ትምህርት ቤቶችን ሲያውኩ ማየት የሰርክ ተግባር ሆኗል። ይህ በእንዲህ እንዳለ ነው በሀገር አሜሪካ የሚገኘው ታዋቂው ስታንፎርድ ዩኒቨርሲቲ አፋን ኦሮሞን ማስተማር ጀምሬያለሁ ያለው። ዩኒቨርሲቲው እንዳለው በስታንፎርድ የቋንቋ ማዕከል የአፍሪካና መካከለኛው ምስራቅ ቋንቋዎች ፕሮግራም አካል ሆኖ አፋን ኦሮሞ ይሰጣል። ከስታንፎርድ ከፍተኛ የምስራቅ አፍሪካ ተማሪዎች መካከል የ25 ዓመቷ ሳሮን ሳሙኤልና የ25 ዓመቱ ኤባ ኤቢሳ በጋራ በመሆን አፋን ኦሮሞን እንደ አንድ የክፍል ትምህርት ለመጨመር ባለፈው ክረምት ልዩ የቋንቋ ጥያቄ ለዩኒቨርሲቲው እንዳቀረቡ ለዴይሊ ተናግረዋል። ወጣቶቹ አፋን ኦሮሞን ማስተማር በዩኒቨርሲቲው እንዲጀመር ለማድረግ ሰፊ ጥረት ሲያደርጉ እንደነበረም ገልጸዋል። ዩኒቨርሲቲው ትምህርቱን ለመጨመር ከአፍሪካ ጥናት ማዕከል ባገኘው ድጋፍ ለተማሪው ጥያቄዎች ምላሽ መስጠት መቻሉን የአሜላግ ፕሮግራም አስተባባሪ ተናግረዋል። አፋን ኦሮሞ ዘንድሮ በ3 ኮርስ ተከታታይ ትምህርት የሚሰጥ ሲሆን በስታንፎርድ ከሚሰጡት የኢትዮጵያ ቋንቋዎች መካከል ከአማርኛና ትግርኛ ጋር ተዳምሮ 3ኛው ሆኗል። በዩኒቨርሲቲው የመጀመሪያው የአፋን ኦሮሞ መምህር ሆኖ የተቀጠረው በላይ ብራቱና ተማሪዎቹ አፋን ኦሮሞን የበለጠ ለማወቅና ለመጠቀም ራሳቸውን በስታንፎርድ መንገድ የሚጠርጉ ፈርቀዳጆች እንዲሆኑ አድርጓቸዋል።